ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። አዲስ አበባ ተይዛለች። ማወቅ አለባቸው፣ መረዳት አለባቸው። አዲስ አበባ ተመስለው በአሁኑ ሰዓት በኋላ አልሰማንም አላየንም እንዳትሉ። ምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? ከዚህ የባሰ ክፉ ነገር የለም። ምንድነው የማህበር ለራሱ እየተደራጀ ነው ያለው። ቤተ ክርስቲያናችን ሊከፍል እየተደራጀ ነው ያለው። ልጆቻችሁ ንገሩ፣ ታስተምሯቸው። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ህዝብን የሚያለያይ ህዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቀን። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደኑም። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። ኧረ እባካችሁ እናልቅስ፣ አባታችን እንዲራራ፣ ኧረ እናታችን እንድትራራ እናልቅስ ወገኔ። አሁንም እንቃጠል፣ አሁንም እርስ በርስ እንተራረድ ወገኔ። ኧረ እባካችሁ አባቶች እባካችሁ ቀሪ ዘመናችሁ እንዲባረክ፣ ቀሪ ዘመናችሁ በወዳጅ በዘመድ ወደ መቃብር እንድትሸኙ ኧረ እባካችሁ ጸልዩ፣ ኧረ እባካችሁ ጸልዩ። አፈር ልበሱ እንጂ አባቶቼ፣ ባቦራ ወደ አትቀበሩ፣ ባቦራ ወደ አትቀበሩ እናቶቼ። ልዩ ምስ ኢትዮጵያ ላይ ይደግባት፣ ኧረ ይደግላት ኢትዮጵያ። ልጆቿ ባጭር እየተቀጩባት እኮ ነው። ዋይ ኢትዮጵያ፣ ምነው መከራሽ በዛ፣ ምነው ጣርሽ በዛ፣ ምነው ጣርሽ በዛ። ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝ? ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? የተቃጠልንኛ የሞትንኛ እንዴ? አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ? የእያንዳንዳችን ደም መፍሰስ አለበት? የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ሕመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት መታ ጨርቁን ነክታ ደሟ ቀጣል ይላል።
ደሟ የፈሰሰው ለስንት ዓመት ነበር? አቤት የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። በምስራቅ አርሲ ዞን አላለቁም። ክርስቲያኖች ስለሆኑ ብቻ ክርስቲያኖችንና ክርስትናን ከምድር ላይ እናጠፋለን የሚሉ ጨካኞች፣ አረመኔዎች ሰው ሆነው ተፈጥረው ከአራዊት ከፍተው የሚኖሩ አንዳንድ ኢትዮጵያውያን ወገኖቻችን ግን የገዛ ወገኖቻቸው ኢትዮጵያውያንን በግፍ ይገላሉ፣ ይጨፈጭፋሉ። እነዚህ ነፍሰ ገዳዮች ናቸው። ከአራዊት የከፉ ሰው ሆነው ተፈጥረዋል፣ ግን ከአራዊት ከፍተው ይኖራሉ። እግዚአብሔር ሰው ሆነው ተፈጥረው ከአራዊት ከፍተው ከሚኖሩ ያድነን። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ዛሬም የገጠመን መከራ፣ ዛሬም የጨለመብንን ጨለማ ማስወገድ ይችላል። ማን ነው እሱ? መድኃኔዓለም እሱ ይችላል ወገኖች። ተዋህዶ እናቴ የዘላለም ቤቴ ስላንቺ ብንቆስል ብንደማ ይሁን ብለን ዝም አልን እንጂ አንመኝም ከደም መንከር የኛ ልጅ። ፍቅርን ነው ያስተማረን የኛ አባት የድንግል ልጅ። መግደል አይደለም የኛ ዓላማ፣ አቅፎ ሞጋት አናውቅም። አንድ አይን ይዘን በአቧራ በባዶ ድድ አንስቅም። ለተዋህዶ ብንሰዋ እውነት እንጂ ስተት የለም። የድንግል ልጆቿንን ማተብም አንበጥስም። ተዋህዶ የደም ቤቴ ተዋህዶ መሰረቴ፣ አንዲት እምነት የፍቅር አንዲት ጽናት ማህደር። እጆችሽን ለመዝጋት 10 ቢናድ ሺህ ቢፈነቀል እነርሱ ጋር ካለው የኛ ጌታ ይበልጣል። ወገን ስማ ገዳምህን አታስደፍር፣ ጽላት ታቦትክን ጠብቅ። አሳልፈህ እንዳትሰጥ ለውስጥ ለውጭ መናፍቅ። ተዋህዶ አንዲት ናት አባቶች የሞቱላት፣ ማተብክን እንዳትበጥስ ከናንገትህ ይውሰዱት። እንዳትፈራ ቅንጣት እንዳትሸበር፣ ከኛ ጋር ነው የእግዚአብሔር ልጅ እግዚአብሔር ከኛ ጋር ነው። የእመቤታችን አስራት ናት። ኢትዮጵያ አጠፋም። እንዲህ አይነት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። ኢስታንቡል ጠፍላለች። ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል። እኛ ከዮሐንስ አፈወርቅ እንበልጣለን? ከዛ ዘመን የነበረው ቅድስና እንበልጣለን? ከትላንት ወደ አንድ እህቴ ምን አለች? ምንድነው ዋናው ጸሎታ አለችኝ። ውዳሴ ማርያም አልኳት። ማን ነው የጻፈው አለችኝ። ቅዱስ ኤፍሬም የት ሀገር ሰው አለች። ሶሪያ አለች አለችኝ። ኦርቶዶክሶቹ አሉ አለች። አረ የሉም። ይኸውልህ ያንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም። ለክርስቶስ ሰው ሁሉ እኩል ነው። ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። 11 ሚሊዮን ክርስቲያን ነው በመጀመሪያው የወያኔ 15 ዓመት ሃይማኖቱን የቀየረው በጫና። ኢትዮጵያ አስራት ናት፣ ምንም አትሆንም። እኛ ምንም ካልሆን ነው እሷ ምንም አትሆነው። ኢትዮጵያ የሚባል ያለኛ የሚኖር ነገር የለም። እኛ ነን ኢትዮጵያ። ይሄ ወሃቢያውና የጀርመን ክርስትናው ያስቀየረው ኦሮሞ 11 ሚሊዮን ነው። አልጠፋንም። እነሱ ኢትዮጵያ አይደሉም፣ ነፍስ አይደሉም፣ በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል ዝም ብሎ። ምንድነው አንጠፋም? ምንድነን እኛ? ጂኦግራፊ ወይን መሬቱ እኮ አይደለም አይጠፋም የሚባለው፣ ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። ያ ህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለው።